መጽሐፈ ዜና ካልዕ ምዕራፍ 35 ኢዮስያስም ለእግዚአብሔር በኢየሩሳሌም ፋሲካ አደረገ። በመጀመሪያውም ወር በ14ኛው ቀን ፋሲካውን አረዱ። ካህናቱንም በየሥርዓታቸው አቆመ። በእግዚአብሔርም ቤት ያገለግሉ ዘንድ አጸናቸው። እስራኤልንም ሁሉ ያስተምሩ ለነበሩ ለእግዚአብሔር ለተቀደሱት ሌዋውያን እንዲህ አለ። ቅዱሱን ታቦት የእስራኤልን ንጉሥ የዳዊት ልጅ ሰለሞን በሠራው ቤት ውስጥ አኑሩት። ከዚህም በኋላ በትከሻችሁ ላይ ሸክም አይሆንባችሁም። አሁንም አምላካችሁን እግዚአብሔርንና ሕዝቡን እስራኤልን አገልግሉ። የእስራኤልም ንጉሥ ዳዊት እንደጻፈው ልጁም ሰለሞን እንደጻፈው በየሰሞናችሁና በየአባቶቻችሁ ቤቶች ተዘጋጁ። እንደ ሕዝቡም ልጆች እንደ ወንድሞቻችሁ በየአባቶች ቤቶች ሆናችሁ በመቅደሱ ቁሙ። የሌዋውያንም ነገድ በየወገናቸው እንደተከፈሉ እናንተ ተከፈሉ። ፋሲካውንም እረዱ፣ እናንተም ተቀደሱ። እግዚአብሔር በሙሴ እጅ የተናገረውን ቃል ያደርግ ዘንድ ለወንድሞቻችሁ አዘጋጁ። ኢዮስያስም ለፋሲካው መስዋዕት እንዲሆን በዚያ ለነበሩ ለሕዝቡ ልጆች ከመንጋው 30,000 የበግና የፍየል ጠቦቶች 3,000 ወይፈኖች ሰጣቸው። እነዚህም ከንጉሱ ሀብት ነበሩ። መሳፍንቱም ለሕዝቡና ለካህናቱ ለሌዋውያኑም በፈቃዳቸው ሰጡ። የእግዚአብሔር ቤት አለቆች ኬልቅያስ፣ ዘካርያስ፣ ይህኤል ለፋሲካው መስዋዕት እንዲሆን 2,600 በጎችና ፍየሎች 300 በሬዎች ለካህናቱ ሰጡ። የሌዋውያኑም አለቆች ኮናንያ፣ ወንድሞቹም ሸማያና ናትናኤል፣ አሺቢያ፣ ይጽኤል፣ ዮዛባት ለፋሲካው መስዋዕት እንዲሆን 5,000 በጎችና ፍየሎች 500 በሬዎች በሌዋውያን ሰጡ። አገልግሎቱም ተዘጋጀ። ካህናቱም በስፍራቸው ሌዋውያኑም በየክፍላቸው እንደ ንጉሱ ትእዛዝ ቆሙ። ፋሲካውንም አረዱ። ሌዋውያኑም ቁርበቱን ገፈፉ። ካህናቱም ከእጃቸው የተቀበሉትን ደም ረጩ። በሙሴም መጽሐፍ እንደተጻፈ ለእግዚአብሔር ያቀርቡ ዘንድ በየአባቶቻቸው ቤቶች ለሕዝቡ ልጆች እንዲሰጡ የሚቃጠለውን መስዋዕት ለዩ። እንዲሁም በበሬዎቹ አደረጉ። ፋሲካውንም እንደ ሥርዓቱ በእሳት ጠበሱ። የተቀደሰውንም ቁርባን በምንቸትና በሰታቴ በድስትም ቀቀሉ። ለሕዝቡም ልጆች ሁሉ በፍጥነት አደረሱ። ከዚያም በኋላ ለራሳቸውና ለካህናቱ አዘጋጁ። አሮንም ልጆች ካህናቱ የሚቃጠለውን መስዋዕትና ስቡን ለማቅረብ እስከ ሌሊት ድረስ ይሰሩ ነበርና፣ ስለዚህ ሌዋውያን ለራሳቸውና ለአሮን ልጆች ለካህናቱ አዘጋጁ። የአሳፍም ልጆች መዘምራን እንደ ዳዊት እንደ አሳፍም እንደ ኤማንም የንጉሱም ባለራዕይ እንደነበረው እንደ ኤዶታም ትእዛዝ በየስፍራቸው ነበሩ። እረኞቹም በሮቹን ሁሉ ይጠብቁ ነበር። ወንድሞቻቸውም ሌዋውያን ያዘጋጁላቸው ነበርና ከአገልግሎታቸው ይርቁ ዘንድ አያስፈልጋቸውም ነበር። እንደ ንጉሱም እንደ ኢዮስያስ ትእዛዝ በእግዚአብሔር መሠዊያ ላይ የሚቃጠለውን መስዋዕት ያቀርቡ ዘንድ ፋሲካውን ያደርጉ ዘንድ የእግዚአብሔር አገልግሎት ሁሉ በዚያ ቀን ተዘጋጀ። የተገኙትም የእስራኤል ልጆች በዚያ ቀን ፋሲካውን 7 ቀንም የቂጣ በዓልን አደረጉ። ከነቢዩም ከሳሙኤል ዘመን ጀምሮ እንደዚያ ያለ ፋሲካ በእስራኤል ዘንድ ከቶ አልተደረገም። ከእስራኤልም ነገስታት ሁሉ ኢዮስያስና ካህናቱ ሌዋውያኑም በዚያም የተገኙ የይሁዳና የእስራኤል ሰዎች ሁሉ በኢየሩሳሌምም የሚኖሩት እንዳደረጉት ያለ ፋሲካ ያደረገ የለም። ይህም ፋሲካ ኢዮስያስ በነገሰ በ18ኛው ዓመት ተደረገ። ከዚህም ሁሉ በኋላ ኢዮስያስ ቤተ መቅደሱን ካሰናዳ በኋላ የግብጽ ንጉስ ኒካዑ በኤፍራጥስ ወንዝ አጠገብ ባለው በከርከሚሽ ላይ ይዋጋ ዘንድ ወጣ። ኢዮስያስም ሊጋጠመው ወጣ። እርሱም የይሁዳ ንጉስ ሆይ ከአንተ ጋር ምን አለኝ? በመዋጋበት በሌላ ቤት ላይ ነው እንጂ በአንተ ላይ ዛሬ አልመጣሁም። እግዚአብሔርም እንድቸኩል አዞኛል። ከእኔ ጋር ያለው እግዚአብሔር እንዳያጠፋ ይህን በእርሱ ላይ ከማድረግ ተመለስ ብሎ መልእክተኞችን ላከበት። ኢዮስያስ ግን ይዋጋ ዘንድ ተጽናና እንጂ ፊቱን ከእርሱ አልመለሰም። በእግዚአብሔር አፍ የተነገረውን የኒካዑን ቃል አልሰማም። በመጌዶም ሸለቆ ይዋጋ ዘንድ መጣ። ቀስተኞቹም ንጉሱን ኢዮስያስን ወጉት። ንጉሱም ብላቴኖቹን አጥብቄ ቆስያለሁና ከሰልፉ ውስጥ አውጡኝ አላቸው። ብላቴኖቹን ከሰረገላው አውርደው ለእርሱ በነበረው በሁለተኛው ሰረገላ ውስጥ አስቀመጡት። ወደ ኢየሩሳሌም አመጡት። እርሱም ሞተ፣ በአባቶቹም መቃብር ተቀበረ። ይሁዳና ኢየሩሳሌምም ሁሉ ለኢዮስያስ አለቀሱ። ኤርምያስም ለኢዮስያስ የለቅሶ ግጥም ገጠመለት። እስከ ዛሬም ድረስ ወንዶችና ሴቶች መዘምራን ሁሉ በለቅሶ ግጥማቸው ስለ ኢዮስያስ ይናገሩ ነበር። ይህም በእስራኤል ዘንድ ወግ ሆኖ በለቅሶ ግጥም ተጽፏል። የቀረውም የኢዮስያስ ነገር በእግዚአብሔር ሕግ እንደተጻፈ
ያደረገው ቸርነት የፊተኛውና የኋለኛውም ነገሩ እነሆ በእስራኤልና በይሁዳ ነገስታት መጽሐፍ ተጽፏል።